ኮንቲኒው What's up guys, this is David Digital እንግዲህ ያው ዛሬ ከተመራቂ ከአዋሳ ዩኒቨርሲቲ አነስቴጂያ ተመራቂ ጋር ያው የነበረን ቆይታ በጣም አሪፍ ነበር። እንግዲህ ያው አሪፍ ነው። አሁን ወደ ፍቅር ሐይቅ ልንሄድ ነው። ያው ማንኛውም ቢሆን ከዚህ በፊት ስዋጋ የነበረበት ፍቅር ሐይቅ ይባላል። ከጥንት ማን ነው የምንሄደው? አሪፍ ነው ብዬ ተስፋ አደርጋለሁ። አዋሳ ስታሰብ አብዛኛው ጊዜ ሐይቅ ነው የምታሰበው። አብዛኛው ሰው ያስባል። I hope we'll enjoy it. This is the most interesting place as I have seen from Yokona. As you can see, በጣም cheap በሆነ ዋጋ ነው የሚገኘው። I think we are moving. እና በጣም አሪፍ ነው። እሺ, here is my friend. የቢቭ ቤስት ፍሬንድ አይደል? ያ ያቂ ያለ እንዴ ቤስት ፍሬንድ። እሺ ደጌ የት ነው ያለነው አሁን? ቦታውን እስቲ ለማያውቅ ሰው እስቲ ያው ተከታታዮች ያሉ ማወቅ ይፈልጋሉ። ኦኬ እሺ፣ ቦታው ፍቅር ሐይቅ ይባላል። አሁን ያለንበት ብዙ ሰው bizናናበት ነው። ከዚህ በፊት እንደምታውቁትም ብዙዎቻችሁ ያው ፍቅር ሐይቅ ማለት ያው ሐዋሳ የደረሰ ሰው ሁሉ ሳይደርስ የማይሄድበት አይነት ቦታ ነውና ከፒያሳ ትንሽ ዝቅ ብሎ የሚገኝ ቦታ ነው። እና ብዙ መዝናኛዎችም አሉ። ፍቅር ሐይቅ ቀጥሎ እዚህ ደሳለኞች የሚባለው ከዚህ ትንሽ ከፍ ብሎ ወደ 200 ሜትር ከፍ ብሎ አለ። ከዛ ከደዛ እያለ ይቀጥላል እና በጣም ውብ ነው እንደምታዩት። እንግዲህ በጣም ደስ የሚል ቦታ ነው። በተፈጥሮ በረከት የተባረከች ከተማ ነች ሐዋሳ። እኔም እንግዲህ ተመርቄ ሊሄድ በደረስኩኝ በዚህ ሰዓት ላይ ላስቲንግ ሞሜንት ወይ ላስቲንግ ሚሞሪ ክሬት ለማድረግ እየሞከርኩ ነው እና ፍቅር ሐይቅ እንግዲህ በዚህ እንቀጥላለን ማለት ነው። እንሄዳለን አሁን ትንሽ ቆይተን። አሜዚንግ ቪው በጣም እኔ እንደዚህ ሳይ ሰፋ ያለ ቦታ ነው። በጣም ነው የሚያምረው። ሶ እሺ አሁን ዩኒቨርሲቲ ስንት አመት ቆየ? ምን ይመስል ነበር? ፍሮም ታይም ኦፍ ኢንትሪ አፕ ቱ ኤግዚት እስከምታደርግ ድረስ ያለው ላይፍ ምን ይመስል ነበር? ሐዋሳ ስመጣ መጀመሪያ ፈልጌ ስለመጣው በነፍ ግሮት ፓርትነርሺፕስ ማለት አርቲሺፖች ምንም እንኳን ፌስ ባረክ በቃ ፈልጌ ስለመጣው አንድ ላይ ሙልቼ ነበር። ሐዋሳ ዩኒቨርሲቲ በጣም ነበር የምወደው። ልጅነቴ ላይ ነበር ሐዋሳ ዩኒቨርሲቲ ብያልኩትና ከዛ የተነሳ ምንም አይነት የገጠሙኝን ቻሌንጆችን እንደ ቻሌንጅም አላየሁትም። ዘረቶኝ ሜን ግቢ ነበር ነው መጀመሪያ። ሜን ግቢ አንድ አመት ቆይታ ካደረግን በኋላ ወደ ሪፈራል ካምፓስ ገባን። በሪፈራል ካምፓስ ላይ ወደ 4 አመት የሚያየውን ቆይታ ቆያን። የሜን ግቢን ጭምር 5 አመት በትምህርት ቆይታ ቆይተን በሰላም አጠናቀን በድል አጠናቀን ያው ትናንትና ምርቃታችን ነበር። እንግዲህ እግዚአብሔር ይመስገን በጣም ደስ ያለኝ ቀን ነበር በህይወት ትናንትና ነው። ዛሬ ደግሞ ጓደኛዬን እንጆይ ማድረግ አለብኝ ብዬ እኔም ከሱ ጋር እስከ ላስቲንግ ሜሞሪ ክሬት ማድረግ አለብኝ ብዬ ወደዚህ መተናል። ለእናንተም ደግሞ ይሄን በጣም ተወዳጁ ነው በጣም ግሩም ድንቅ እና ውብ የሆነችውን የከተማ ሐዋሳ ሐይቅ ፍቅር ሐይቅ ለዛው ለማስጎብኘት ወደዚህ መተናል እና ስቴት አነድ የቀጠለውን እንግዲህ እናሳያችኋለን። ዋው it's amazing you know አብዛኛው ጊዜ ዩኒቨርሲቲ ተማሪ ስትራግል የሚያደርገው ግቢ ገብቶ በጣም ቻሌንጅ ይገጥመዋልና አቋርጬ ልውጣ ልቀጥል something you know በጣም ስትራግል የሚያደርጉበት ፖይንት አለና እኔም እንደማውቀው አንተም በትንሹም ቢሆን በተለያየ ሚስ ስትራግል አድርገህ ታውቃለህ። ቻሌንጅ ሁሉም ሰው አለውና እንዴት ምን ትላቸዋለህ አሁን እንደዚህ አይነት ስትሬስ ውስጥ ለሚሆኑ ተማሪዎች ማለት ነው? ዲፓርትመንት ዲፔንደንት ብቻም ሳይሆን ግቢ ስንገባ በተለይ ፍሬሽማን ዲፓርትመንት ከመረጣችን በፊት ካለው ጊዜ ጀምሮ ግራጁዌት አድርገን እስክንወጣ ድረስ ፉል ኦፍ ቻሌንጅ ፉል ኦፍ ሃርድሺፕስ ነው። በቃ ኤክስፔክትድ ነው። ኤክስፔክት ማድረግ አለበት። ግቢ ገባን ማለት የሆነ ዲፓርትመንት መርጠን ተምረን ብቻ ለበይደ መጣንበት አይደለም። በህይወትም ብዙ ነገር የምንማርበት አይነት ቆይታ ነውና ይሄን በማወቅ ከመጣንና ኤክስፔክት አድርገን ከመጣን ብዙም ላይከብድ ይችላል። ቢከብድም ማለፍ እንችላለን እንደሱ አይነት ፓቶችንና ክላስ ደግሞ ከዛ በተጨማሪ በተለይ ፍሬሽማን ላይ በጣም ከባዱ ነገር ረጅም ሰዓት ከፋሚሊ ጋር ስቲክ ሆኖ የቆየው አንድ ተማሪ ወደዚህ ሲመጣ ብዙ ነገር አዲስ ይሆናል። አገር ይቀይራል። አንድ ፋሚሊንም እንደዛው በጣም እንድናፍቀው ይችላል ምናምን። ከዛ የተነሳ አንዳንድ ነገሮች በጣም ሊከብደው ይችላል። ግን እንታለፍ ነው ይታለፋል። በቃ ኤክስፔክት አድርጎ ምናምን የሆነ በጣም ሂውጅ ዩኒቨርሲቲ የተደላደለ ላይ ምናምን ብሎ ከመጣ ትንሽ ሊከብደው ይችላል። ከዛ ያለፈ ግን በተለይ ዲፓርትመንት ከመምረጥ በፊት ያለው ግርግር በጣም ትልል ይችላል። አፍተር ዛት በቃ ሁሉ ነገር ስቴብልም ሊሆን ይችላል። ግን ያው እንደየሰው ነው። የራሴን ነገር ብቻ እንትን ማለት አልችልም። እንደየሰው ነው እና
አሲፎን መዘጋጀት ነው ያለብን ለማለት ነው። ዋው ያው እንደ ባትል ኦፍ ፊልድ አይደለም የምታየው አንዳንዴ ያን ዊን አድርጎ ማውጣቱ ደግሞ ትልቅ ሰክሰስ ነው። አይ ቲንክ ብዙ የምትማርበት ቦታ ስለሆነ እሺ ታንክ ዩ ፎር ዳት ፊድባክ ያን ስለሰጠን እናመሰግናለን። ደጌ የግቢ ላይፍ ማለት የፍቅር ህይወት ምን ይመስላል? ያው አብዛኛው ጊዜ ያው የግቢ ተማሪ ሲባል አብዛኛው ጊዜ ያው አብዛኛው ሰው የሚያስበው ስቶሪ ኦፍ ላቭ ነውና ምን ይመስላል? ሰስቴኔቢሊቲ ያለው እንዴት መሰለህ እሱ ማለት ስለ ፍቅር ነው በዚህ ሰዓት በትንሹ ለልጅ ነው የሚጨርስበት አይነት ጉዳይ አይደለም። አንዴ ክርስቲያንን ጭምር ማለት ነው። በይተት ክርስቲያን ነኝ። ኦኬ እና ማለት የግቢ ፍቅር ምናምን ሲባል ሳክስ በብዛት ሳክስ ነው ማለት ወደ ሪያሊቲ ይመጣል። በጣም በዚህ ከገባ በኋላ ቶሎ በተሻለ መጠን ፎከስድ ሲገባ ማለት የመጣበት ዓላማ አንድ ተማሪ ወደ ሲመጣ የመጣበት ዋናው ዓላማ መማር ነው። አሁን ልጄ እየተማርኩ ነው እንጂ ልጄ ፍቅር እየጀመረ ነው የሚያደርገው። ስለዚህ በጣም ትምህርት ላይ ትልቅ ውጤት ሊያመጣ ይችላል። ራይት ታይም ነው የሚባለው ባይኖር ራሱ እኔ የግቢ ቆይታ በተለይ እንደ ራይት ታይም አልወስደውም። ምክንያቱም ፎከሱን ብለር ሊያደርግ ይችላል እና ማለት የሆነ አቴንሽን ሊወስድ ይችላል። ጎበዝ የነበረው ተማሪ ከፍተኛውን ሊል ይችላል፣ እስኪባረር ድረስ ሊያደርስ ይችላል። ብዙ ጊዜ ፊልም ላይ እንደምታዩት በጣም ትልቅ የሆነ ቪዝተር ወደ ስጋ ሙዳት እና እንደሱ አይነት ኢንፍሉዌንሶች አሉ እና ሁሉም ነገር ያው ውሃ እያሰቀ ይወስዳል እንደማለት ሁሉ ነገር እንደዛ ነውና ፍቅርም እንደዛው በጣም ኢሞሽናል ማለት ኢሞሽን ኮንትሮል ማድረግ የማይችል ተማሪ እንደሱ አይነት ነገር ላይ ቶሎ ሊገባ ቶሎ የመሸወድና ቶሎ የመበላት ወይ ቶሎ በውሃ የመወሰድ ነገር ዳግም ነው። ስለዚህ ፎከስድ መሆን አለበት ነው የሚቀድመውን ማስቀደም መቻል አለበት ነው። ግን አንዳንዴ ፍቅር ደግሞ የእንትን ጉዳይ ነው። ወደም እንትን የምትለው ነገር አይደለም። ምትላል አንተ ክርስቲያን መጸለይ እንደላቀ ነው ክርስቲያን መጸለይ ነው ሊፈጠር ይችላል። ግፍትም ሊሆን እኮ ይችላል ታውቃለህ። ከፈጣሪ ግፍትም ሊሆን ይችላል ነው ሊሆን ይችላል። ኦኬ ጸሎቱ ሪል ነው ወይ መቀጠል የሚችል አይነት ነገር ነው ወይ ብሎ ከፈጣሪ ከእግዚአብሔር ማለት ማንም ሰው ኮኔክሽን ካለው ከሰማዩ ኮኔክሽን ማለት ከእግዚአብሔር ጋር ያለውን ኮኔክሽን በጣም ማጥበቅና በጣም እግዚአብሔርን ነው። ምክንያቱም የሆነ መንፈስ አይነት እንትን ተቋማት ነው ተቋማት በምንነቸው በጣም ተከተለው ከሚባል እግዚአብሔር ጋር በጣም እንባረከበት እግዚአብሔር ነው። በፍቅር ተጀምሮ ነው ልጅ በረከት ነው። ልጅ በፍቅር የተጀመረው የዛ በረከት ነው የሚሆነው ልጅና ቆይታ በአምስት ዓመት በሰባት ዓመት ቆይታ የምትቋጭ አይነት ነገር አለ። በቃ ሞት የምለይ አይነት ጉዳይ ነውና በዛ የተነሳ እንደቀላል ያው በጣም የሚፈሩ አይነት ጉዳይ ነው። ፍቅር ስሜታዊነትን ብቻ ሳይሆን ምክንያታዊነትን የሚጠይቅ ነገር ነው። ለማሽን ፕላስ ዲዛይነር ዋው ቴንክ ዩ ደጌ አይ ታንክ ዩ ቬሪ ማች this is the time for me ተገናላ ሶ ይሄን ይመስላል እንግዲህ ፎቶ እየታነሳ ያው እንደምታዩ በጣም ያስፈራው መሀሉ ላይ ነው እንግዲህ ወይም ከየት እንደተነሳን ራሱ ማወቅ ከብዶናል። መሀል ላይ ነው በላይቁ መሀል ላይ ነው ያለነው። ያው እንደምታዩ በጣም ያስፈራው መሀሉ ላይ ነው ያለነው። አሁን ወደ ሌዊ እየተቃረብን ነው። መዞሪያ ሰዓቱ ደረሰ ማለት ነው። ከየት እንደተነሳን እኮ ያሳውቁ እንግዲህ እንዳላችሁ ነው ወደጄ እንዳላችሁ ነው ያውቱ ጊዜ ነበር ስለ ቻሌንጅ አውጥተናል። እንግዲህ ስለ ቻሌንጅ አውጥተናል። እሱን እንዴት መቋቋም እንዳለባችሁ ስለ ፍቅር ህይወት አውጥተናል። እሱን እንዴት ሪዝኔብል ሆናችሁ ማሳለፍ እንዳለባችሁ በትንሹም ቢሆን ሪከመንድ አድርጓችኋል ማለት ነው። ዲስ ኢዝ ዴቭ ዲጂታል ቻናልን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ነው። በቀጣይ በጣም ብራንድ በሆኑ ቶፕ ለናት እንመጣለን ማለት ነው። እና ፍቅር ሀይቅ እንዴት እንዳያችሁ በዚሁ አጋጣሚ ነው በዚህ ሁኔታ አሁን ልንመለስ ነው። በጥግ የምታዩት ሌዊ ነው። ይሄው እንደዚህ ነው። ከዚህ ነው እንመለሰው። መሀል ላይ ነን አሁን ያለነውና ምንድን ነው